ነበር እንግዲህ ቀን በፍቅርዬና በፉፉ አዲስ ነገር አለ ብያችሁ ነበር። አዲስ መረጃ ስለሰማሁ ነውና ውዶቼ፣ እንዲሁም ደውላችሁ በኮመንት መጠይቁኝ። አሁን ቅድም በሰሩት ቪዲዮ ብዙዎቻችሁ የፈንዲሻ ፋሚሊዎች፣ የኔ ማሮች፣ የኔ ውዶች ተጨንቃችኋልና የምሬ ነው፣ አትጨነቁ። እንግዲህ ያው እኔ እንደምታውቁት ቀን ብያችሁ ነበረ፣ አዲስ ነገር አለ ብያችሁ ነበር። ይሄ ነውና እንግዲህ ቪዲዮ ሳይለቀቅ ብዬ ነው የሰማሁት ነገር ለመናገር። እንግዲህ ጠላቶቹ እንደቀጠሉ ነው ጋይስ፣ እንደምታዩት ነውና ጣሪ ትዕግስቱ ስጠን። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ አላህ ብዝት አድርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ውዶቼ ማሮቼ ያለች ሀቢባ ዛሬ ከመሸካከች ብያለሁ ማለት ነው። ምክንያቱም በውስጥ ብዙዎቻችሁ ጋይስ እየጠየቃችሁኝ ነው፣ በኮመንትም እንዲሁም በሪከርድ ማለት ነው። ስለዚህ በዚሁ ለምን አጠር አለ ቪዲዮ አልሰራላችሁም ብዬ ከመሸካከች ብያለሁ ውዶቼ። እስኪ ለኔም ዱአ አርጉልኝና ጉንፋኑ ብዙም አልተወኝም። ይሄ የቆየ ቪዲዮ ነው ቀረጽኩት ነው እንጂ እኔ በጣም አሞኝ ድምጼም እንደምታዩት ነውና እንዲሁም ደግሞ ኑር ቶሎ ቶሎ ቪዲዮ ልቀቂ፣ ለምን ቪዲዮ አትሰሪም የምትሉኝ የኔ ፍቅሮች፣ የኔ ውዶች ጉንፋኑ ስለያዘኝ ነው ትንሽ ያዝ አርጎኝ እንጂ አብሽሩ። ከዚህ በኋላ እንግዲህ መረጃው ለመስማት ፈቃደኛ ናችሁ? መረጃ አቅርቤ ብላችሁኛል። ኢንሻአላህ አቀርብላችኋለሁ ማለት ነው ውዶቼ፣ የኔ ውዶች ዱአ አርጉልኝ። እስኪ ደግሞ ይሄ ጉንፋን እንዲተወኝ ጋይስ ልሰራላችሁ መቼም አልሰጠኝ ቀን ራሱ በራሴ መረጃ ልሰጣችሁ ነበር። እንግዲህ እንዳያችሁት ርዕሱ ላይ አዲስ ነገር አለ። ምክንያቱም መረጃ ደርሶኝ ነበረ ማለት ነው። በፉፉና በፍቅር ጉዳይ አንድ መረጃ ደርሶኝ እሱ ራሱ በድምጼ ለመግባት ማለት ነው። ጉንፋኑ ጋይስ በጣም አፍኖኝ አስቸግሮኝ ማለት ነው። በቃ ዝም ብዬ የገበያ ያቀረጽኩት ቪዲዮ አርጌ ዝም ብዬ ጠሱ አዲስ ነገር አለ ብያችሁ ነበረ ማለት ነው። ያ ለማብራራት ፈልጌ ነበረ፣ ቪዲዮ እንደዚህ ለመስራት ፈልጌ ነበረ። እንግዲህ አልተቻለም፣ ምንም ማድረግ አይቻልም። ሁሉም ወዶ አይሆንም አለ ሌባ። የጉንፋኑ ጉዳይ ነው። ፋሚሊዎች ዱአ አርጉልኝ። በኮመንት ብዙዎቻችሁ ይሄን ስሪ ይሄን ጠጪ እያላችሁኝ ነው። ነገር ግን ያው እኔም እሱ ሰርቼ ነው ድምጼንም ይሄን ያህል ኢንሻአላህ ዱአ አርጉልኝ ውዶቼ። እና ደግሞ በጣም ብዙዎቻችሁ የፈንዲሻ ፋሚሊዎች፣ የፍቅርና የፉፉ እንዲሁም የኔም ፋሚሊዎች ውዶቼ ተጨንቃችኋል ማለት ነው። በእውነት አትጨነቁ የኔ ውዶች አትጨነቁ። ቅድም ፍቅርና ፉፉ በሰሩት ቪዲዮ ፍቅር ስለወደቀች እንዴት ነው ነገሩ? እንዲሁም ደግሞ አንድ ኮመንት አስቆኝ ነው የተጻፈልኝ በውስጥ ማለት ነው። ምንድነው ወይ ነገሩ እንዴት ነው? ሁሌኛ ማስጨነቅ ነው። ምን አለ ደስ በሚል ቪዲዮ ቢመጡልን። ኧረ ኑር ምንድነው ነገሩ ብላኛለች አንድ እህቴ ማለት ነው። ስለዚህ የኔ ውዶች አትጨነቁ፣ ከምሬ ነው ምላችሁ። እንግዲህ እናንተ ያው እኔ ጥሎብኝ እኔ ኑር ቻናል ምስጢር ማውጣት አልወድም እላችኋለሁ። ቀን ራሱ ልሰራ ነበረና እንዳልኳችሁ ነውና በቃ አሁን ከዚህ በላይ ወተት ነጭ ነው አትባሉም ሁሌ እላችኋለሁ። ግን ደግሞ ስትጨነቁ እኔ በእውነት በጣም ነው የምታሳዝኑኝ። እኔ እናንተ ስትጨነቁ ደስ አይለኝም። ምክንያቱም እናንተ ሰው ቤት ነው ያላችሁ፣ ብዙዎቻችሁ ውጭ ያላችሁ ሰዎች ነው የምትጠይቁኝ እና ስለዚህ የኔ ውዶች አትጨነቁ፣ አብሽሩ ማለት ነው። ያው በነገራችን ላይ ይሄ የሚያመለክተው መልካምና ቅን ደግ የሆናችሁ ሰዎች ናችሁና አላህ ይሄን መልካምነታችሁ አይንፈጋችሁ የኔ ውዶች። ግን ደግሞ በብዛት አትጨነቁ፣ ምክንያቱም እናንተም ሰው ቤት ነው ያላችሁ አለ አይደል? የሆነ በጣም ተናዳችሁ እኮ ስራ ራሱ ስትሰሩ አይሰራላችሁም እና እንዲሁም ከሰው ጋር ግጭት ምናምን ይኖርባችኋል። እናንተ በጣም ሲሪየስ ስትሆኑ ስትናደዱ፣ እንዲሁም ደግሞ ፍቅርና ፉፉ ላይም የተቆጣችሁ አላችሁ። ለምንድን ነው እንደዚህ የሚያዝናናና ደስ የሚል ቪዲዮ የማይሰሩልን? ሁሌም እንደዚህ ጭቅጭቅ ነዝነዝ ብላችኋል ማለት ነው። እንግዲህ እነሱ ላይም አይፈረድም በእውነት እንዳያችሁት ነውና በጣም እኔ ራሱ በጣም ብዙ የሰማሁት ነገር አለና እስኪ እነግራችኋለሁ ማለት ነው። እነዚህ ልጆች እንደምታዩት በጣም የተረገሙ እርጉም፣ እነሱ እንዲለያዩ ያረጉ ጠላት አሉ። በቀደም ራሱ ማየትና አይናችሁ አይታችኋል ማለት ነው። ፈቲ ምን እንዳለች
ስለዚህ አሁንም ለፉፉ የተነገረው እኔ ቀን እንደሰማሁት ከሆነ እንደዛ ነውና ፍቅር ልታገባ ነው። አሁን ደግሞ ከፍቅር አንደበት የሰማችሁት ነገር አይታችኋልና ቢኖርም እኔ እሺ ብያለሁ ወይ እኔ ተስማምቻለሁ ወይ ብላ እንግዲህ ፉፉ ላይ ጓ ብላ አይታችኋል። በጣም ተናዳለች ማለት ነው። አሁን እናንተም ሰው ቤት የምትኖሩ ጓደኞቼ እንደዚህ በንዴት ፌንት መንቀል አለ መውደቅ አለና በእውነት ፋሚሊዎች የኔ ውዶች ተረጋጉ፣ ብዙም አትናደዱ፣ ብዙም አትበሳጩ ለማለት ፈልጋለሁ። የእነዚህ ልጆች እንግዲህ ጠላቶቹ እንደቀጠሉ ነው። እንዲሁም ደግሞ ግራ ያጋባሉ ጋይስ ማለት ነው። እንደው የምትሰሙት በቃ ጉድ ነው። እነዚህ ልጆች በጣም እንዲለያዩ ማለት ነው። እኔ እንደሰማሁት ከሆነ ከፋሚሊ ቀጥሎ ማለት ነው ጋይስ። ስለዚህ ያው በዱዋ ነው እንጂ በዱላ አይደለምና የምሬ ነው። አትጨናነቁ ፋሚሊዎቼ ማለት ነው። እኔ እናንተ ስትጨናነቁ በጣም ነው የምታሳዝኑኝ። እንግዲህ ከፍቅር አንደበት ደግሞ ሰምታችኋልና ሌላ ነገርም ቢኖርም አሁን ብዙዎቻችሁ ደግሞ ፉፉና ፍቅር ይለያያሉ ብላችሁ ልባችሁ ስፍስፍ የሚል ፋሚሊዎች አላችሁና አይዟችሁ፣ አይለያዩም። እኔ ብያችኋለሁ። እኔን አታምኑኝም? አይለያዩን ጋይስ መቼም። እናንተ ስታስቡ ፍቅርና ፉፉ ተለያይተው የሚኖሩ ይመስላችኋል? አይለያዩም። እንግዲህ ያው ከባድ ነው ነገሩና ሌላም አዳዲስ መረጃ ደርሶኛል። ታዲያ ሁሉም ወዶ አይሆንም አለ ሌላ በዱዋ ነው። ኮመንቱም እዚህ ጋር እንደምታዩት ነው። እንግዲህ አያችሁ አይደል? የፉፉ ማለት ነው። ተዋት ህይወቷ ትኖርበት በሁለት ሃይማኖት እንደዚህ ነው። ኮመንቱም አለ እንዲሁም ሰውም አለ በመሀላቸው እንዲሁም ሰውም እየገባ እንግዲህ ፍቅርም እንደምታያት ነው። እንግዲህ ሰውም እየጨለለ ነውና ያው በሃይማኖታቸው ክፍተት ስላለ ፍቅርን ለመጥለፍ እያሰቡ ነው። እኔ እንደደረሰኝ መረጃ ከሆነ ማለት ነው። በቃ በዛው ብለው ግራ ሲገባቸው በቃ ያው የፈረደበት ይሄ ሃይማኖት ነውና በሃይማኖት እየመጡ እንግዲህ ፍቅርዬ ሊጠልፉ እያሰቡ ነው የሚል መረጃ ደርሶኛል። ነገር ግን የማይሆን ነገር ነው። ደግነቱ ደግሞ ፍቅርዬ እሺ ያላለችን ከፉፉ ውጭ ወደ ውጭ ብላለች። በቃ እንድትደሰቱ የምፈልገው ነገር ማለት ነው። እሺ ያላለች አሁን እንግዲህ አይታችኋል። ፉፉ ላይም ፍቅር ጓ ብላለች ማለት ነው። ሰዎች በነገሩ ቁጥር እኔ ጋር እየመጣ ጭቅጭቅ አትፍጠር ብለዋለች እና እሱም አይፈረድበትም። በነገራችን ላይ ወንድ ልጅ ነው፣ ተሰምቶት ይሆናል። አይታችኋል እንዴት እንደሆነ። እሱ ላይ አይፈረድም። በቀጣይ ቪዲዮ ደግሞ ሌላ አዲስ መረጃ ማለኝ ይዤላችሁ እመጣለሁ። ነገር ግን ፋሚሊዎቼ አትጨነቁ፣ እኔ ደውዬ አጣርቻለሁ ማለት ነው።